አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተከታታዮቻችን ይህ ሀርላ ቲዩብ ነው። ባላዋቂነትና ጥላቻ የተሞላች ኤልሳ ከበደ ጣፋ ለሐረሪ ማህበረሰብ 3 ጥያቄዎችን ጠይቃለች። ምላሽ የምንሰጠው በእውቀት የተሻሉና ጥሩ ስብዕና ላላቸው ብቻ ሳይሆን የውሸት ቋጥ ለሆኑትም ቅጥፈታቸውን ለማጋለጥ ነው በሚል መሪ ቃል ተነስተን የታሪክ ተመራማሪና ጸሐፊ የኑረዲን አብደላ ምላሽን በጣፈጠ አቀራረባችን ለቤተሰቦቻችን በሚያመች መልኩ በቪዲዮ ከሽነን አዘጋጅተንላችኋል። ለቻናላችን አዲሶች እንደዚህ አይነት ፕሮግራሞችን ስንለጥፍ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሶ ይህን ቻናል ሰብስክራይብ፣ ነባሮቹ ደግሞ ላይክ እና ሼር በማድረግ እስከ ቆይታችን ፍጻሜ እንድትከታተሉን በአክብሮት እንጋብዛለን። የኤልሳ ከበደ ጣፋ ጥያቄ ቁጥር 1 ስለ ሐረር አሚሮች ከሐረሪ ጸሐፊዎች ውጪ በሌላ ታሪክ ምሁራን የተጻፈ ካለ መረጃ። ሁለተኛው ጥያቄ የሐረሪ ክልል ባህል ቢሮ ካሳተመው ውጪ ስለ ሐረር አሚሮች የተጻፈ ካለ መረጃ አቅርቡልኝ የሚል ሲሆን፣ ሶስተኛው ጥያቄ ስለ ሐረር አሚሮች ከ1983 በፊት የተጻፈ ካለ መረጃ አቅርቡልኝ የሚል 3 ጥያቄዎችን ለሐረሪ ማህበረሰብ አቅርባለች። ስለ ሐረር አሚሮች፣ ስለ ሐረር ኤሚሬት፣ ስለ ሐረር ሱልጣኖች እንደዛውም ስለ ኢማሞች የዘገቡ በርካታ ታላላቅ የውጭ ሀገር ታሪክ ጸሐፊዎች እንዲሁም የሀገር ውስጥ ምሁራን በሽ ናቸው። እኔ ጋር በእጅ የሚገኙ ሰነዶችም በርካታ በመሆናቸው ጥቂቱን ቀንጭቤ ለአንባቢያን ሳላሰለች ለማቅረብ እጥራለሁ። የአንባቢያን ትዕግስትንም ወዲያውኑ ጠይቃለሁ። የአንድ ማህበረሰብ ታሪክ የሚጠናው በሙያዊ ታሪክ ምሁራን መስፈርቶች የሚከተሉት አብይ ነጥቦች ናቸው። እነሱም በሰነድ ጽሑፍ ወይም ማኑስክሪፕትስ፣ አርኪኦሎጂ ወይም ስነ ቁፋሮ፣ ትውፊት ወይም በቀደምት ነዋሪዎች የመጣ አፈ ታሪክ፣ ስለ ማህበረሰቡ አኗኗር፣ ቋንቋ፣ ባህል፣ የአንትሮፖሎጂ ጥናት እንደዛውም ማህበረሰቡ የገነባቸው ታላላቅ ቅርሶች ወዘተረፈ ናቸው። እነዚህ በተዘረዘሩ መስፈርቶች መሰረት ጥናትና ዳሰሳ ለማድረግ ምቹ ሁኔታ መፍጠር ጥናቱን ሳይንሳዊና ትምህርታዊ በማድረግ አንድ ድምዳሜ ላይ ያደርሳል። ነገር ግን የኤልሳ ከበደ ጣፋ ጥያቄዎች መነሻና መሰረት ሳይንሳዊና ትምህርታዊ ሳይሆን የእልህና የጥላቻ አንድ ማህበረሰብን ጥላሸት ለመቀባት መሰል አንድምታ የያዘ በመሆኑ ለወደፊት እርምት እንደምታደርግ ተስፋ በመሰነቅ የተጻፈ ነው ይላል የዚህ ጽሑፍ ጸሐፊ። ወደ ኤልሳ መሰረት የለሽ ጥያቄዎች ስንመለስ እንደሚከተለው እናቀርበዋለን። አብረን እንከታተለው። ስለ ሐረር አሚሮች ስም ዝርዝር፣ ያስተዳደሩበት ዓመት፣ የቀናት ብዛት፣ የሞቱበት ቀን ሳይቀር ዝርዝር ዘገባ የቀረበው በፈረንጆች አቆጣጠር በ1946 ነው። ይህም ለውጭ ሀገር ተመራማሪዎችና ለሀገር ውስጥ ምርምር ተቋማት በ1946 ጃድ ወላሻሽ ወሻሚ በሚል ርዕስ የተጻፈ የአረብኛ ሰነድ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ እና በኢትዮጵያ ጥናት ኢንስቲትዩት ውስጥ በቁጥር 276 የተመዘገበ በእጅ የተጻፈ የአረብኛ ሰነድ ሲሆን፣ ይህ ሰነድ የሐረር አሚሮች ከአሚር ሀበባ ወይም ከመጀመሪያው አሚር እስከ አሚር አብዱላህ ኢብን መሐመድ አሊ ወይም እስከ መጨረሻው አሚር ድረስ ሐረርን ያስተዳደሩ አሚሮችን ስም ዝርዝር የያዘ ሰነድ ነው። የዚህ መጽሐፍ ደራሲው አውሻሚ ሲሆን፣ አውሻሚ ለስዊድናዊ ጓደኛቸው ቫንፎሳን እንደገና በተሻሻለ ሁኔታ በ1946 ጽፈው የሰጡት ነው። እንደ ፈረንጆች አቆጣጠር 1105 በሐረር እስላማዊ ሱልጣኔት በመኽዙማይት ስርወ መንግስት የመጀመሪያ ሴት አሚራ ወይም ንግስት አሚራ ቲዲና ቢንት ማያ በጣም ጠንካራ ተዋጊ ሴት እንደነበረች በዚህ ዙሪያ የተጻፉ ሰነዶችና ትውፊቶች ያመለክታሉ። በስልጣን ላይ የቆየችው በፈረንጆቹ ከ1105 እስከ 1128 ለ23 ዓመታት ነው። ይህንን በተመለከተ አውሮፓዊ የኢትዮጵያ ክርስቲያን ገድል ጸሐፊ ፖላንዳውያን ማለትም እንድርጄ ባርትኒስኪን ዮአና ማንቴልኒችኮ 1971 ላይ በፖላንደኛ ታትሞ በ2003 በአለማየሁ አበበ ወደ አማርኛ የተተረጎመው የኢትዮጵያ ታሪክ ከመጀመሪያ እስካሁን የሚል መጽሐፍ ገጽ 45 ላይ ከላይ ስለተጠቀሰችው የኤሚሬትስ ኦፍ ሐረር ሴት ንግስት አሚራ ቲዲን ቢንት ማያ የሚከተለውን ያስነብባል።
በዛጉዌ ዘመንና በቅዱስ ቃል ኪዳን ዓመታት ውስጥ ሁኔታዎች ሁሉ በኢትዮጵያ ከፍተኛ መሬቶች በሰሜናዊና በማዕከላዊ ተራራማ ቀበሌዎች ላይ የተወሰኑ ነበሩ። ገና በ11ኛው መካከለኛ ክፍለ ዘመን መጀመሪያ ላይ ባዲት ቢንቲማያ የተባለች መሪ የነበረው አንድ የተጠናከረ መሐመዳዊ ወይም እስላማዊ ፖለቲካዊ ግዛት ተመስርቶ እንደነበር አንዳንድ ተባራሪ የአረብ ታሪክ ሰነዶች ይጠቁማሉ። ያም ሆነ ይህ በኢትዮጵያ ደቡባዊ ምስራቅ ወሰን አካባቢ በፖለቲካዊና ባህላዊ አደረጃጀታቸው ከኢትዮጵያ የተለየ ጎረቤቶቻቸውን በክፉ ዓይን የሚመለከቱ መሐመዳዊ የቀበሌ መንግስታት ተፈጥሯል በማለት የኢትዮጵያ ታሪክ ከመጀመሪያ እስካሁን ገጽ 45 ላይ በግልጽ መዝግቦታል። በተመሳሳይ ስለ ሐረር አሚሮች በኢትዮጵያ ክርስቲያን ገድል ጸሐፊዎች በስፋት ጥናት ካጠኑ ከመዘገቡት ቅድመ ኢትዮጵያ አብዮት በቀዳማዊ ኃይለ ሥላሴ መንግስት ዘመን የሐረር አሚሮች ታሪክ በስፋት ካጠኑትና በጽሑፍ ካስነበቡ የሀገር ውስጥ ምሁራን መካከል የክርስቲያን ታሪክና የሰሜን ኢትዮጵያ ታሪክ በመጻፍ የሚታወቁት የተከበሩት ተክለ ጻድቅ መኩሪያ በብርሃንና ሰላም ቀዳማዊ ኃይለ ሥላሴ ማተሚያ ቤት እንደ ኢትዮጵያ አቆጣጠር በ1966 የግራኝ አህመድ ወረራ በሚል የቀረበ ጽሑፍ መግቢያ ገጽ ላይ ስለ ሐረር አሚሮች፣ ስለ ወላስማ ስርወ መንግስት፣ የሐረር አሚሮች ከሰለሞናውያን ስርወ መንግስት ጋር ያደረጉትን እልህ አስጨራሽ ትግልና ውጊያ የዳሰሰ ሲሆን ይህም የጊዜው ስሌት ከ13ኛው መካከለኛ ክፍለ ዘመን እስከ 16ኛው መካከለኛ ክፍለ ዘመን ያለው የ300 ዓመታት ሙስሊሞችና ክርስቲያኖች ያደረጉትን እልህ አስጨራሽ ትግል ያመለክታል። በዚህ እልህ አስጨራሽ ትግል ውስጥ የታሪክ ጸሐፊ ተክለ ጻድቅ መኩሪያ በመግቢያ ገጽ ስማቸውን የዘረዘሯቸው የሐረር አሚሮች የሚከተሉት ናቸው። ዑመር ወላስማ፣ ደርደር፣ ሐቀዲን፣ ነስርዲን፣ ጀማልዲን፣ ሰብርዲን፣ አሊ ሰብርዲን፣ ሐቀዲን ሁለተኛ፣ መሐመድ አቡል በረኻት ወይም ሰዓደዲን፣ ባድላይ ሸሃብ ወይም አርዌ ባድላይ፣ ሱለይማን መሐመድ፣ ሸምሸዲን መሐመድ፣ መሐመድ ኢብን አዝሐረዲን፣ አቡበከር በረኻት። አቡበከር ከደከር ወደ ሐረር የመንግስቱ መቀመጫ ዝውውሩን ያመለክትና ይቀጥላል። ቀጥሎም ከአሚር ማህፉዝ ጀምሮ መሐመድ ኢብን አዝሐርን ጨምሮ ኢማም አህመድ አልጋዚ ድረስ ያለውን የሐረር አሚሮችን ስም ዝርዝር ብቻ ሳይሆን ተክለ ጻድቅ መኩሪያ የዘገበው እነዚህ የሐረር አሚሮች ከሰሜን ነገስታት ጋር የነበረውን እልህ አስጨራሽ ውጊያና ፍልሚያን ማለትም ከ1262 እስከ 1517 ከአጼ ይኩኖ አምላክ እስከ አጼ ልብነ ድንግል ያሉት ነገስታት ለ255 ዓመታት የደቡብ ምስራቅ አሚሮችና 21 የሰሜን ክርስቲያን አጼዎች ያደረጉትን የጦርነት ዝርዝር ክንዋኔ ያስነብባል። ውድ ቤተሰቦቻችን እዚህ ጋር አንድ ማወቅ የሚገባን አብዛኛው ሰው ልብ የማይለው ትልቅ ቁም ነገር አለ ልጠቁማችሁ። ተክለ ጻድቅ መኩሪያ ታሪኩን የጀመረው ከ1262 ዓመት ወዲህ ነው። ለምን? ከዚያ በፊት በኢትዮጵያ የሰሜኑ ፈላሻ ክርስቲያን ታሪክ የጨለማ ዘመን ተብሎ ብዙ ሰነድና መረጃ ያልቀረበበት ወቅትና የተዘለለ ጊዜ ነው። ይህን የተዘለለ ጊዜና ቦታ የተከበሩ ፕሮፌሰር ላጲሶ ሲያስረዱ የሚከተሉን ያስነብባሉ። በኢትዮጵያ የሰሜኑ ታሪክ ከ550 እስከ 1300 የጨለማ ዘመንም ሆነ ከዚያም በፊት በአካባቢው ሰሜን ፈላሻ የኦሪት ሃይማኖት መከሰቱንና መኖሩን የሚጠቁም አንድም አሳማኝ የታሪክ መረጃ ፍንጭና ምንጭ ከሀገር ውስጥም ሆነ ከሀገር ውጭ እስከ ዛሬ ድረስ አልተገኘም በማለት የኢትዮጵያ ታሪካዊ መሠረቶችና መሳሪያዎች ገጽ 129 ላይ ያስፍሮታል። ምስጋናና ክብር ለታሪክ ጸሐፊዎቻችን ይሁን እያልኩኝ እንደ ኤልሳ ከበደ ጣፋ ያሉ በጭፍን ጥላቻና አውቀው የሐረሪ ታሪክን ለማሳሳትና ለማምታታት ቢከጅሉም እውነታው የክርስቲያን ገድል ጸሐፊዎች የጻፉት የሐረር አሚሮች መረጃ በእጃችን ስለሚገኝ መረጃችንን ለእናንተ በማቅረብ ፍርዱን ለሰፊው ሕዝብ እንተዋለን። ወደ መረጃና ማስረጃችን ስንመለስ አሁን ደግሞ ስለ ሐረር እስላማዊ መንግስት አጀማመር ላይ የተከበሩ ተክለ ጻድቅ መኩሪያ የኢትዮጵያ እስላማዊ ታሪካዊ መረጃዎቹን በተለያዩ ቦታ በተለያዩ ዕውቅ የታሪክ ምሁራን ለማሰባሰብ ችሏል። እነሱም ኢንሪኮ ቼሩሌ፣ አልኡመሪና አልመቅረዚ መሆናቸውን በ1961 ለህትመት በበቃው ከአጼ ልብነ ድንግል እስከ አጼ ቴዎድሮስ ገጽ 20 ላይ በዝርዝር ቀርበዋል። በመሃል ደቡብ ምስራቅ ኢትዮጵያ የእነዚህ ሙስሊም አገሮችና መንግስታትን የታሪክ ምንጭና መነሻ በሚከተለው አንደኛ በ20ኛው ምዕተ ዓመት መጀመሪያ አካባቢ ታዋቂ ጣሊያናዊ የኢትዮጵያ ታሪክ ተመራማሪና ጸሐፊ ዶክተር ኢንሪኮ ቼሩሌ ከ896 እስከ 1285 የመክዙማይት ስርወ መንግስትና ከ1285 እስከ 1577 የሐሺማይት ወላስማ ማለትም የሸዋና የይፋት እስላማዊ ስርወ መንግስት ሱልጣኔቶች ክስተትና እድገትን በተመለከተ በአረበኛ ቋንቋ ተጽፈው
ከሐረር ጥንታዊ ከተማ የተገኙ የዜና መዋዕለ ሰነዶችን መርምሮ ዘ ክሮኖሎጂካል ሪፖርተሪ ኦፍ ሸዋ ኤንድ ዘ ሂስትሪ ኦፍ ወላስማ በተሰኙ ጥናቶቹ የሱልጣኔቶቹ 700 ዓመት ከ896 እስከ 1577 እውነተኛ ታሪክ ለዓለምና ለትውልድ ለመጀመሪያ ጊዜ በትክክል አሳውቀዋል። ምንጭ ፕሮፌሰር ላጲሶ ኢትዮጵያዊነት ታሪካዊ መሰረቶችና መሳሪያዎች ገጽ 212። በግብፁ ጸሐፊ አልዑመሪ የተሰነደው ማስረጃ ስንመለከት መሳሊክ አልአብሳር ፊ መምለክ አልአምሳር በሚል ርዕስ የተጻፈው የአልዑመሪ መጽሐፍ ውስጥ በጥልቅ አረበኛ የጻፈው መጽሐፍ በደቡብ ኢትዮጵያ ከ896 እስከ 1344 ድረስ ባለው ጊዜ ውስጥ በግምት በምስራቅ ጠረፍ ከኤደን ባህረ ሰላጤ ጀምሮ በመሃል አገር አዋሽን ጨምሮና አልፎ እስከ ዋቤ ግቤና አባይ ወንዞች ድረስ በሚገኘው የታላላቅ ወንዞችና ሐይቆች ምድር ላይ የኢትዮጵያ ጥናታዊና እስላማዊ የሸዋ፣ የሃዲያ፣ የይፋት፣ የወርጂ፣ የአዳል፣ የሞራ፣ የፈዲስ፣ የግዳድ፣ የነገብ፣ የዚባ፣ የሐርላ፣ የሁበት፣ የቀርሳ፣ የዜላ፣ የእስቴ፣ የዳወሮ፣ የመንዝ፣ የዜጋ፣ የኩልጉራ፣ የጊዳያ፣ የሐርጋዬ፣ የቡቁልዘር፣ የፈጠጋር፣ የአርጎባ፣ የሽርካ፣ የአርባቢኔ፣ የባሌ፣ የዳወሮ፣ የሐረር፣ የጉራጌ፣ የስልጤና የአውሳ ህዝቦች፣ አገሮች፣ ከተሞችና መንግስታት በምድሩ ከ200 በላይ በሚሆኑ የይፋት ሱልጣኔቶች አስተዳደር ክልሎች የሚገኙ 17 አካባቢ ነገስታትን ከ2700 በላይ የጦር አበጋዞችንና ከ12000 በላይ መስጊዶችን ጨምሮ ለመጀመሪያ ጊዜ በታሪክ ሰነድ በስምና በቁጥር ተመዝግቦ ተገኝተዋል በማለት ፕሮፌሰር ላጲሶ ኢትዮጵያዊነት ታሪካዊ መሰረቶችና መሳሪያዎች መጽሐፍ ገጽ 213 ላይ በግልጽ ተጽፏል። ማንበብ እንግዲህ የአንባቢያን ድርሻ ነው። ስለ ሐረር አሚሮች ከተዘገቡት ውስጥ ሌላው ይቅርና የአባ ባህሪ ድርሰቶች ውስጥም ይገኛል። በጌታቸው ኃይሌ ከግዕዝ ወደ አማርኛ በተተረጎመው 82ኛው ገጽ ላይ ስለ አሚር ኑር ቢን ሙጃሂድ ወይም ስለ 54ኛው የሐረር አሚር እንዲህ ሲል ያስነብባል። የአዳል ኢማሞች የመሾምና የመሻር ሙሉ ስልጣን ስለነበራቸው የሐበሻን ንጉሥ ወይም አጼ ግላውዲዮስን ወቅቱ አሸንፎታል። አጼ ግላውዲዮስን ካሸነፈና ብዙ ህዝብ ከፈጀ በኋላ የንጉሱን አንገት ቆርጦ የቆረጠውን ራስ በዘንግ ጫፍ ይዞ መሄዱን በቁጭት አባ ባህሪ በማስታወስ ከትቦታል። የንጉሱን ራስ አልባ ሰውነት አምሃራ ሳይንት ውስጥ ራሱ ባሰራት በማርያም ቤተ ክርስቲያን ቀበሩት። ምንጭ አባ ባህሪ ገጽ 82። ነገር ግን ተክለ ጻዲቅ ሙክሪያ ስለ ሐረሩ አሚር ኑር ቢን ሙጃሂድ ሰፊ መረጃ ሰነድ በግራኝ ወረራ መጽሐፍ 815ኛው ገጽ ላይ በዝርዝር ያስነብባል። እስቲ አብረን እናንብበው። ወዚር አባስ ከሞተ በኋላ በ1541 አሚሩ ከፋኑኤል ጋር ከተዋጉ ወዲህ ለጠቅላላ እስላም የበላይ ኃላፊ ሆኖ ማስተዳደር ጀመሩ። በዚህም ከጠላቶቹ የተከላከለ ሐረርጌ ተቀምጦ በሚያስተዳድርበት ሰዓት ሐረር ከተማ የወረራ አደጋ እንዳይደርስባት ዙሪያውን የጆጎላ አጥር ግንብ ገንብቷል። በመልካም አስተዳዳሪነቱ ይህን ግንብ ከማሰራቱ የተነሳ በእስላሞች ዘንድ እንደ ጻድቅ የሚቆጠር መልካም መስፍን መሆኑን በዘመኑ የነበሩ ጸሐፊዎች እና አቡበከር ኢብኑ መሐመድ ያረጋግጣሉ። በእነርሱም ጽሑፍ በተለያዩ ተቀጥያ ስሞች ይጠሩ ነበር። ከነዛ መካከል አሚር ኑር ወይም ንጉስ ኑር፣ ወሊ ኑር ወይም ጻድቁ ኑር፣ አንዳንድ ጊዜ ደግሞ አሚር አልሙእሚኒን ወይም የአማኞች መስፍን ተብሎ ተጠራ እንደነበርና ከግራኝ ሞት ወዲህ አጼ ግላውዲዮስን በመግደል የግራኝን ደም የተበቀለ ሳሂብ አልፈትሑ ታኒ ወይም ሁለተኛ ድል አድራጊ ተብሏል። ሳሂብ አልፈትሑ አልአወል ወይም አንደኛ ድል አድራጊ ተብሎ የተሰየመው ኢማም አህመድ ነው በማለት ተክለ ጻዲቅ መኩሪያ በግራኝ ወረራ መጽሐፉ በ815ኛው ገጽ በግልጽ አስነብቧል። ስለ ሐረርን በተመለከተ ኢትዮጵያዊው የታሪክ ምሁር ባህሩ ዘውዴ የሚከተለውን ያስነብባል። በምስራቅ የሚገኘውና በአሚር የሚተዳደረው የሐረር መንግስት ደግሞ በፊናው አንድ ትልቅ የእስልምና ስልጣንና እምነት ማዕከል ነበር። የሐረሩ ኤሚሬት የአህመድ ግራኝ መንግስት የነበረው የአዳል ወራሽ ሆኖ ይታይ እንጂ ከኦሮሞዎች በደረሰበት ጥቃት የማዕከላዊ ዘመን ስልጣንና ሞገሱ ኮስምኖ ነፃነት መለየው በሆነው ግንብ ላይ መስርቶ በከተማ የተወሰነ መንግስት ሆኖ ነበር። ይሁን እንጂ በኋላ ሐረሪዎችና የአካባቢው ኦሮሞዎች ተቻችለው በመኖር በንግድ በጋብቻና በሃይማኖትም መተሳሰር እንደጀመሩ ባህሩ ዘውዴ የኢትዮጵያ ታሪክ ከ1847 እስከ 1983 መጽሐፍ ገጽ 19 ላይ ጽፎታል።
እንግሊዛዊው ሰር ሪቻርድ ባርተን በፈረንጆቹ በ1855 በጃንዋሪ 3 ከሐረሩ አሚር አህመድ አቡበከር ጋር በሐረር ተገናኝቶ በ10 ቀን ቆይታው በርካታ መረጃ ስለ ሐረርና ስለ አሚሩ በሶስተኛው ምዕራፍ ያስነበበውን እንመልከት። At all times, these gates are carefully guarded. In the evening, the keys are taken to the Amir. After that, no one can leave the city till dawn. ሰር ሪቻርድ ባርተን አን ኤክስፕሎሬሽን ኦፍ ሐረር ፈርስት ፉትስቴፕስ በሚል መጽሐፉ ባርተን በራሱ እጅ የአሚሩን ፎቶ በመሳል ሙሉ ስማቸውን አሚር አህመድ ቢን አቢበከር አሚር ኦፍ ሐረር በማለት በፎቶ ማስታወሻ ላይ ጽፏል። በአፋር ደናክል መረጃ ምንጭ በተገኘው አልማንሃል ከገጽ 303 እስከ 311 በቼሩሊና በኪታቡል መጋዚ ሞዲቶ ላይ በቀረበው ዝርዝር ስልጣን የጨበጡ ሱልጣኖችና የአሚሮችን ስም በዝርዝር በፈረንጆቹ ከ1576 እስከ 1647 ድረስ ያሉትን የሐረር አሚሮች እንዲህ አድርጎ ጽፎታል። አዳል፣ አውሳ፣ ዜላ እና ሐረርን ያስተዳደሩ 13 ሱልጣኖችና አሚሮች ስምን እንደሚከተለው ከትቦታል። አሚር ገራድ ጅብሪል ዑስማን አልሐበሺ፣ ሱልጣን አሚር ጠልሃ ኢብኒ ወዚር አባስ፣ ሱልጣን ነስረዲን፣ ሱልጣን መሐመድ ኢብኒ ሱልጣን ነስረዲን፣ ሱልጣን መንሱር ቢኒ መሐመድ ቢኒ አዩብ፣ ኢማም መሐመድ ጃሳ፣ ኢማም ዑመርዲን፣ ኢማም ዑመር ቢኒ ዚያድ፣ ኢማም አድሩሖ፣ ኢማም ዑመርዲን ቢኒ አሚር አህመድ፣ ኢማም መሐመድ ቢኒ ገራድ ኢሳ እና ወንድማቸው ኢማም አደም ቢኒ ገራድ ኢሳ በመጽሐፉ ተጠቅሷል። መጠቀስ ብቻም ሳይሆን በእያንዳንዱ ዝርዝር የግርጌ ማስታወሻ፣ የቼሩሊ ማስታወሻና ምልክት መለያ ተደርጎበታል። ተክለ ጻዲቅ መኩሪያም ከአጼ ልብነ ድንግል እስከ አጼ ቴዎድሮስ በተባለው መጽሐፉ ገጽ 98 እና 99 ላይ ዝርዝር የሐረርና የአውሳ አሚሮችና ሱልጣኖችን ስም አስነብበዋል። በዚህም ዝርዝር የቀረቡት የሐረር አሚሮች የሚከተሉት ናቸው። ገራድ ዑስማን፣ ገራድ ጅብሪል፣ አሚር ናስር፣ መሐመድ ኢብን ኢብራሂም እና አሚር መንሱርን ጠቅሶ ከዚህ ጊዜ በኋላ እንደ ፈረንጆቹ አቆጣጠር በ1648 የሐረር ኤሚሬት ዋና መቀመጫ ከአውሳ ወደ ሐረር በአሚር አሊ ዳውድ ተዘዋወረ። ስለዚሁ ጉዳይ ተክለ ጻዲቅ መኩሪያ መስከረም 1976 በኩራዝ ማተሚያ ድርጅት ባሳተመው አጼ ዮሐንስ በተሰኘው መጽሐፉ የሚከተለውን ያስነብባል። የኢትዮጵያ መንግስት ዋና መዲና ወይም ከተማ ከሸዋ ተጠቅልሎ ሄዶ በጎንደር ስለተመሰረተ የሀገሩ ርቀት ወደ መጨረሻ ዘመን ወይም 17ኛውና 18ኛው ክፍለ ዘመን የጎንደር ነገስታት ስልጣን መዳከም የነ ዑመር ወላስማን ተከታዮች ስልጣን የገፋፉት መሳፍንት ራሳቸው አቅም ስላጡና የእርስ በርሱ ጦርነት ፋታ አልሰጥ ስላላቸው ሐረርና አካባቢው እንደሌላው የኢትዮጵያ ደቡባዊ አውራጃ ሁሉ ከኢትዮጵያ ተለይቶ የአቡበክርና የግራኝ አህመድ ተከታዮች በራሳቸው ሱልጣን ወይም አሚር እየተመሩ በነጻነት ራሳቸውን ሲያስተዳድሩ እስከ 19ኛው መቶ ክፍለ ዘመን እንደደረሱ ተክለ ጻዲቅ መኩሪያ በአጼ ዮሐንስ መጽሐፉ 286ኛው ገጽ ላይ ያስነብባል። በሌላ በኩልም እስራኤላዊ ጸሐፊ ስለ ሐረር አሚሮች የጻፈውን እንመልከት። ከአሚር ኑር ቀጥሎ የአሚር አሊ ዳውድ ስርወ መንግስት ለ212 ዓመታት እሱና 18 ወራሾቹ ሐረርን በአሚርነት አገልግሏል በማለት አብሼ ቤንድሮ ኤሚሬት ኢጂፕሽያን ኢትዮጵያን ኮሎኒያል ኤክስፒሪየንስስ ኢን ሌት 1960 ሴንቸሪ ሐረር በተባለው መጽሐፉ 17ኛው ገጽ ላይ የሚከተለውን በእንግሊዝኛ ያስነብባል። By developing the urban infrastructure, Amir Nur laid down the foundation for the rule of the Ali bin Daud dynasty for 212 years, during which 18 of his descendants served as Amir. በፈረንጆቹ 1960 አንድ የሐረር ጥንታዊ የእጅ ጽሑፍ ወይም ማኑስክሪፕት ይገኛል። ይህ ጽሑፍ ላይ የጸሐፊው ስም አህመድ አብራሞ እንደሆነ ያመለክታል። ይህ እጅ ጽሑፍ ዋና መረጃው የሐረር ምጣኔ ሀብት፣ የግብርና ምጣኔ ሀብት፣ የንግድ ምጣኔ ሀብትና የይዞታ ባለቤትነትን ዝርዝር መረጃ የያዘ ባለ 18 ገጽ ሲሆን የአንድ ገጹ ስፋት 32 በ11 ሴንቲሜትር ነው። በዚህ ጥንታዊ ጽሑፍ የሐረር ምጣኔ ሀብት እንደ አውሮፓውያን አቆጣጠር ከ1825 እስከ 1875 የነበረው ጊዜያትን አመልካች ሲሆን በዚህ ጥንታዊ ጽሑፍ የመጨረሻው የሐረር ዳይነስቲ ወይም የአሚር አሊ ዳዊት ስርወ መንግስት የአራት ተከታታይ አሚሮች ይዞታና ሀብት በዝርዝር ተሰንዶ ይገኛል። በዚህም መሰረት አንደኛ አሚር አብዱከሪም ቢን አሚር መሐመድ ቢን አሚር ዩሱፍ በፈረንጆቹ ከ1825 እስከ 1834፣ ሁለተኛ አሚር አቡበከር ሶስተኛ ቢን አሚር አፍታል ገራድ በፈረንጆቹ 1834 እስከ 1852፣ ሶስተኛ አሚር አህመድ አምስተኛ ቢን አሚር አቡበከር ቢን አሚር አፍታል ገራድ
በፈረንጆቹ ከ1852 እስከ 1856። አራተኛ አሚር ሙሐመድ ቢን አሊ ቢን አሚር አብዱሸኩር በፈረንጆቹ ከ1856 እስከ 1875 አስተዳድረዋል። ይህንን ጥንታዊ ጽሑፍ ምርምር ጥናት በታዋቂው የሐረሪ ሊቅ አውሻሚ ወይም አህመድ አሊ ሻሚ ጥናት ተደርጎ በወቅቱ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የምጣኔ ሀብት እጩ ተማሪ ለነበሩት ዩሱፍ አህመድ ወበር የመመረቂያ ጽሑፍና ሰነድ ሆነው በዩኒቨርሲቲው በበቂ ሁኔታ ተቀባይነት አግኝቶ ለህትመት በቅተዋል። ይህ ጽሑፍ ሙሉ ኮፒው በእጄ ይገኛል። አንባቢያን ይህንን ጽሑፍ ፈልጋችሁ ለማንበብ ሞክሩ። እጅግ የሚደንቅ የሀገራችን ታሪክ ነው። በፈረንጆቹ አቆጣጠር በ1960 የዩሱፍ አህመድ ወበር የመመረቂያ ጽሑፍ አርዕስቱ An inquiry into some aspects of economy of Harar and the records of household economy of the Amirs of Harar from 1825 up to 1875 University College of Addis Ababa Ethnological Society። ይህ የመመረቂያ ጥናታዊ ጽሑፍ ለአዲስ አበባ ዩኒቨርሲቲ ወይም የቀድሞ ኃይለ ሥላሴ ኮሌጅ ዩኒቨርሲቲ ያቀርበዋል። አቶ ዩሱፍ አህመድ ኋላ ላይ በደርግ መንግስት የትራንስፖርት ሚኒስትር እንዲሁም በኢፌዴሪ መንግስት ምክትል ጠቅላይ ሚኒስትር ሆነው ለሀገራቸው በከፍተኛ ኃላፊነት የተሰሩና ግዴታቸውን የተወጡ ሐረሪ ናቸው። የመጨረሻው የአሚር አሊ ዳውድ ስርወ መንግስት ፍጻሜን በተመለከተ 1976 በታተመው የተክለ ጻዲቅ መኩሪያ አጼ ዮሐንስና የኢትዮጵያ አንድነት መጽሐፍ ገጽ 287 ላይ የሚከተለውን ያስነብባል። ከ1855 ጀምሮ ሐረርና አካባቢውን ይገዛ የነበረው አሚር ሙሐመድ ኢብን አሊ ኢብን አብዱሸኩር ይባል ነበር። እርሱም ለመጀመሪያ ጊዜ ረውፍ ፓሻ ከዜላ መጥቶ ሐረርጌ ግዛት ሲገባ ተዋግቶ ነበር። ዳሩ ግን የግብጾቹ ትጥቅ ዘመናዊ ስለነበረ መመከት ባለመቻሉ ልጁን ሐጂ ዩሱፍ በቅድሚያ ልኮ ለግብጹ ካዲፍ ገባርነቱን መግለጥ ግዴታ ሆነበት። የግብጽ ጦር ሐረር ገብቶ የግብጽ ባንዲራን በአሚሩ ቤት ላይ በጋር ተሰቅሎ ሐረር በግብጽ አገዛዝ ስር መሆኗ ታወጀ። ምንጭ አጼ ዮሐንስና የኢትዮጵያ አንድነት ገጽ 287። በዚህ አይነት በፈረንጆቹ ከ1648 እስከ 1875 የሐረር ገዢ የነበረው የአሚር አሊ ዳውድ ስርወ መንግስት ፍጻሜ ሆነ። የሐረር አሚሮች ፍጻሜን ተከትሎ ከ1875 እስከ 1885 ለ10 ዓመት የግብጽ መንግስት ሐረር ላይ ሰፈረ። በ1885 ግብጽ ሐረርን ለቃ መውጣቷን ተከትሎ ከ1886 እስከ 1887 አሚር አብዱላህ ኢብን አሚር ሙሐመድ ለ2 ዓመታት የሐረር አሚር በመሆን ሐረርን አስተዳደሩ። በ1887 ሐረር በአጼ ምኒልክ ወደ ኢትዮጵያ ግዛት ተቀላቀለች። ምንጭ በ1961 ለህትመት የበቃው የተክለ ጻዲቅ መኩሪያ ከአጼ ቴዎድሮስ እስከ ቀዳማዊ ኃይለ ሥላሴ ገጽ 109 እና አጼ ዮሐንስ በተሰኘው መጽሐፉ ከገጽ 291 እስከ 293 ላይ ተክለ ጻዲቅ መኩሪያ አስፍሮታል። ውድ ቤተሰቦቻችን እዚህ ጋር ልብ ብሉ። ኤልሳ ከበደ ጣፋ እንደጠየቀችው ከላይ የቀረቡ መረጃዎች ሁሉም የሐረር ባህል ቢሮ ያሳተማቸው አይደሉም። የታተሙትም ከ1983 በፊት በኃይለ ሥላሴ ወይም በደርግ ዘመን ነው። ቀሪው ደግሞ የውጭ ሀገር ጸሐፊያን የጻፏቸው ጽሑፎች ናቸው። ነገር ግን መረጃው ዝርዝር የሐረር አሚሮች ስምና የሐረር ታሪክን የያዘ ነው። ውድ የሐረር ቲዩብ ቤተሰቦች አላዋቂነት ለተጠናወታት ኤልሳ ከበደ የኑርማን ምላሽን እንዲህ አዘጋጅተንላቸዋል። ለቻናላችን አዲሶች ሌሎች እንደዚህ አይነት ፕሮግራሞችን ለመከታተል ቻናላችንን ሰብስክራይብ እንድታረጉ በድጋሜ እያስታወሰን አበቃን። ቆይታችሁን ከኛ ጋር ስላረጋችሁ ምስጋናችን ከልብ ነው።